ይሄ እንግዲህ ከክፍል አንድ የቀጠለ የወላጆች ኢንተርፌስ ነው። ወላጆች እንዴት ነው የሚመዘገቡት? እንዴት ነው የሚገቡት? ገብተውስ ምን ያያሉ የሚለውን ነው የምናየው። የመጀመሪያ ላንዲንግ ፔጃቸው የትምህርት ቤቱን ካላንደር፣ አፕካሚንግ ኢቨንትስ እነሱ ነው ያሉ። ሌላው መልእክት መላላክ ነው። ወደ ትምህርት ቤቱ የሚፈልጉትን ነገር ይልካሉ። መሰጅ አታችመንት ካላቸው አታችመንት ይልካሉ። ትምህርት ቤቱ በዛው መልክ ሪስፖንድ ያደርጋል ማለት ነው። ማያያዝ ካለበት ትምህርት ቤቱ የሚጠየቀውን ነገር ብቻ። ኤኒዌይ ይሄ የኮሚኒኬሽን ኢንተርፌስ ነው። መልእክት እዛ ከደረሰ በኋላ ደግሞ ያ መልእክት የዛ ሪስፖንስ ሲመጣ የሚቀበሉበት ኢንተርፌስ ነው ይሄኛው። ሌላው ሶስተኛው ምንድነው? ልጆቹን የተማሪዎቻቸውን ስታተስ፣ ግሬድ፣ የአብሰንት መሆን ያለመሆን፣ የክፍያ አፕቱዴት መሆን፣ ያንን በተመለከተ ያያሉ። ሌላው ነገር ትልቁ ነገር ምንድነው? ተማሪ መመዝገብ ይችላሉ። ተማሪው በሚመዘገብበት ጊዜ ስታተሱ ፔንዲንግ ሆኖ ነው እዛ ስቱደንት ቴብል ላይ ፖስት የሚያደርገው። እናየዋለን እንዴት እነኛ ከውስጥ ያሉ ሰራተኞች ናቸው የሚቀረውን ነገር ከፔንዲንግ ስታተስ ወደ አክቲቭ የሚቀይሩት ማለት ነው። ሌላው የእነሱን ፕሮፋይል አፕዴት ማድረግ ነው። ምክንያቱም በዚህ ስልክ ቁጥር በተመዘገቡበት ስልክ ቁጥር ነው ወደፊት ኮሚኒኬሽን የሚኖረው። ቴክስት ኮሚኒኬሽን፣ ፓስወርድን ቀይሮልኝ ምናምን የሚለው ቫሊዴሽኑ በዚህ በተመዘገቡት ፕሮፋይል መሰረት ነው ማለት ነው። ይሄ እንግዲህ የተማሪዎች ቴብል ነው። ካስመዘገቡት በኋላ ተማሪው እኔ ፔንዲንግ ስታተስ ነው እዚህ የሚቆየው። ከዛ በኋላ ነው እንግዲህ አድቫይዘር የሚመደብለት፣ የክፍል አድቫይዘር። ሌላም ነገር የሚስተካከለው አክቲቭም የሚሆነው ክፍያው ካለቀ በኋላ ነው ማለት ነው። ወይም ሌላ ፕሪሬኩዚትስ ናት ነሰሰርሊ ክፍያ ብቻ ላይሆን ይችላል። እንግዲህ ይሄ ካለቀ በኋላ ሌላ የሚያደርጉት ነገር ምንድን ነው? ቴክኒካል ችግር ካለ ይደውላሉ። በቃ ይሄው ነው ወላጆች። ሌላው አዲስ ወላጅ መመዝገብ አለበት። ሲመዘገብ የሚጠየቁ ፎርሙ የሚጠይቃቸው ነገሮች አሉ። ኢሜይል አድሬስ ይጠይቃል። ይሄ ነሰሰርሊ ትክክለኛ ኢሜይል መሆን የለበትም፣ ግን ፎርማቱ 1234 ከዛ በኋላ 55.com ከሆነ ይቀበላል። የኢሜይል ፎርማት ይወስዳል ማለት ነው። ዋናው ቁም ነገር በኋላ የሚያስታውሱት ዩዘር ኔም መሆን አለበት። ከዛ በኋላ ያ ሬጂስትሬሽን ካለቀ በኋላ ነው እንግዲህ ወደ ሲስተሙ የሚገቡት። ሲስተም ሲገቡም ቅድም እንዳየነው መመዝገብ፣ መሰጅ መላክ እና ሌላም የተማሪ ክትትል ማድረግ ይችላሉ ማለት ነው። ወላጅ ፓስወርድ ከጠፋባቸው በቴክስት ባስመዘገቡት ስልክ ማኑዋል ወይም ኦቶሜትም ማድረግ ይቻላል። ይሄንን ይሄ በአድምን በኩል በሰራተኛ ኢንተርፌስ ያለ የሪፕላይ ኢንተርፌስ ነው። ቅድም እንዳየነው ያንን ጥያቄ ወላጆች ሲጠይቁ ይሄ ኢንተርፌስ ነው። ይሄ አክሰሰብል ባይ አድምን እና ይሄ የሪፕላይ ኢንተርፌስ ነው ማለት ነው። ሌላው እንግዲህ የሰብጀክት እና ካሪኩለም ማናጅመንት ነው። ሰብጀክት እንዴት ክሬት ያደርጋሉ? ምንድን ነው ያ ሳብጀክት? ኮር ሰብጀክት ነው ወይስ ኤክስትራ ካሪኩላር ነው? ምን አይነት ዌይት ይኖረዋል የሚለውን እዚህ ላይ ነው ዲተርመን የሚደረገው። ይሄ ነው በኋላ ለየክላሱ ሰብስክራይብ የሚደረገው። ሁሉም እዚህ ክላስ ውስጥ ኢንሮል ያደረጉ ተማሪዎች ሁሉ ይሄንን ይወስዳሉ። ለክላስ ብቻ ሳይሆን ለተማሪም ፕሪስክራይብ ማድረግ ይቻላል። አንድ ኮርስ ለ7ኛ ክፍል ተማሪ የ8ኛ ክፍልን መማር ካለበት ወይም ደግሞ ኤሌክቲቭ የሆነ ሰብጀክት ካለ ተማሪው መርጦ የሚማረው። አክቹዋሊ በኤሌመንታሪ ሌቭል ባይኖርም ይሄ በኋላ ስኬለብል እንዲሆን ተብሎ ነው ይሄ ኢንተርፌስ የተዘጋጀው።
ሞር ኦር ሌስ እንግዲህ ይሄ ካለቀ በኋላ የተማሪን ደግሞ አካዳሚክ ስታንዲንግ መመልከት ይቻላል። የሶስት ኳርተር ወይም የሁለት ኳርተር ፈተና ከወሰደ በኋላ ትሬንዱ ምንድን ነው፣ ይሄ ፐርፎርማንስ እንዴት ነው የሚታየው የሚለውን ትንሽ አናሊቲክስ ይሰጣል። እየወረደ ነው ተማሪው ወይስ እየተስተካከለ ነው? ኢትስ ሬሌቫንት ዴታ ሊፈለግ ይችላል አት ዋን ፖይንት። እንግዲህ ከግሬዲንጉ በኋላ የሚቀጥለው ነገር ሪፖርት ካርድ ማምረት ነው። እንግሊዘኛ ብቻ ማምረት ይችላል። በኪውአር ኮድ ማህተም ወሬቨር፣ ይሄ ከስተማይዘብል ነው፣ መቀየር ይችላል። መልቲሊንጓል መሆን ይችላል፣ አማርኛና እንግሊዘኛ ያለው ሰው። ይሄ አንዱ የመጀመሪያው ይሰራል። ለአንድ ተማሪ መሆን ይችላል ይሄ፣ ኦር ለባች ለጠቅላላ ክላስሩሙ በአንድ ጊዜ ሊመረትም ይችላል። ይሄ አሁን የአንድ ተማሪ ነው። ኪውአር ኮዱ የትምህርት ቤቱን ስም፣ የተማሪውን ስም፣ የተማሪውን አይዲ፣ የተማረበትን ዓመተ ምህረት እና ያለበትን ክላስሩም ይናገራል። ስካን ሲደረግ እንግዲህ የማይታይ ማህተም ነው ማለት ነው። ሌላው በግሩፕ ይሄው እንግዲህ ጠቅላላ ሰሌክት አድርጎ የግሩፑን እንትን በአንድ ዚፕ ፋይል ሰብስቦ አስሮ ያወጣዋል። which is ፈጣን የሆነ ስራ ነው ማለት ነው፣ ሰርቲፊኬት ጀነሬት ማድረግ። እንግዲህ ይሄ ነው እንግዲህ የግሬድ እያንዳንዱ ተማሪ ነው አስተማሪ የራሱን ተማሪዎች በክፍል ሶርት አድርጎ ማውጣት ይችላል፣ በሌላም በሰብጀክት ለነኚህ ግሬድ እዚህ ጋር ነው እንግዲህ የግሬድ አሰጣጥ በኳርተር ፈርስት ኳርተር፣ ሰከንድ ኳርተር፣ ሰርድ ኳርተር እየተባለ ሲስተሙም በራሱ ግራኑላር የሆነ ኮንትሮል አለው። በፔጅ ብቻ አንድ ሰው ምን አክሰስ ይኖረዋል አይኖረውም፣ የትኛው ዩዘር ግሩፕ ነው የሚልከው፣ የትኛው ግሩፕ ነው ደግሞ አፕሩቭ የሚያደርገው፣ የትኛውንም ጥያቄ የአድሚኒስትሬተር ሮል ያለው ሰው ነው አፕሩቭ የሚያደርገው። የምንም አይነት ጥያቄ ታይም አውትም ሊሆን ይችላል፣ ፔሮልን በተመለከተም ሊሆን ይችላል። ፔሮል ክሬት ሲደረግ መጀመሪያ የትኛው ፔሪድ ነው ይሄ፣ ከዛ በኋላ ሬንጁ ኦልሬዲ ምንም አይነት ቀን እንዳይቀር በመካከል ያንድን ሬንጅ መፍጠር ያስፈልጋል። ከዛ በኋላ አንድ ጊዜ ያ ሬንጅ ከተፈጠረ በኋላ ያ ፔሮል ጀነሬት ከመደረጉ በፊት ሊታረም ይችላል። ይሄኛው ምንድነው አሁን በቅርብ የተቀየረ ታክስ ብራኬቱ አይ ቲንክ ከ2000 ነው የሚጀምረው አዲሱ። የመጀመሪያው ከ600 ብር ነበር የሚጀምረው። በዛ መልክ አፕዴት የተደረገች ኢንተርፌስ ነች እቺ። ኢት ካልኩሌትስ ኤቭሪቲንግ። አክቲቭ የሆነ አክቲቭ ተብሎ ስታፍ ውስጥ የተመዘገበው ሁሉ ፓሲቭ ካልሆነ በስተቀረ ፔሮል ውስጥ ጀነሬት ይደረጋል ፐር ሳለሪ፣ እዛ ውስጥ ባለው ሬጅስተርድ በሆነው ሳለሪ። ግን ስቲል ኤዲት መደረግ ይችላል። የትራንስፖርት አላዋንስ ካለ ፐር ፐርሰን ወይም ደግሞ ጠቅላላ ባች ኢምፖርትም ማድረግ ይቻላል። ይህን ያህል ለሁሉም መምህር ወይም ሰራተኛ ይህን ያህል ነው ከተባለ ያንን አንድ ላይ ኢምፖርት አድርጎ ያንን ፔሮል ፕሮሰስ ያደርጋል ማለት ነው። ከተከፈለ በኋላ የካም ባኪራፕ እንደዚህ በኤክሴል ፋይል ኤክስፖርት ማድረግ ይቻላል። ያንን እንትን ዳታቤዙም በአካፕ ይደረጋል። ሜይን ፖይንት እዚህ ምንድን ነው? ብዙ የሚያለፋ ነገር የለውም። ዲዳክሽንም ካለ አውቶማቲክሊ የኮንትሪቢዩሽን ዲዳክሽን ሊሆን ይችላል። ያ የሚቆረጠው ከደሞዝ ላይ ወይም ቻሪቲ ለበጎ አድራጎት ፎር ኤኒ ሪዝን ያ ነገር በሚሰጥበት ጊዜ ማነው በሚቆረጥበት ጊዜ ከየትኛው የፔሮል ፔሪየድ ላይ ነው የሚቀነሰው? ከዚህ ፔሮል ፔሪየድ ላይ ነው ይላል። ከዛ በኋላ ያንን ኦልሬዲ ፕሮሰስ ሲደረግ ፔሮሉ አቀናንሶ ኔት ፔይ ያስቀምጣል ማለት ነው። ዩዥዋሊ ይሄ በኤክሴል የሚሰራ ነገር ነው፣ ግን ይሄ ሞር ኢንቱዊቲቭ ነው ኢንተርፌሱ። አክሰስ የሌላቸውን ሰዎች ደግሞ እንድናይ ያደርጋል። ሞር ኦር ሌስ እንግዲህ ቅድም እንዳልኩት ምንድን ነው ይሄ 2 ቲር 3 ቲር ሲስተም ነው። 2 ቲር ኢን ሴንስ
አድሚኒስትሬተር ሮል ያለው አለ የሚጠይቅ። አሁን ለምሳሌ ለአንድ ሰራተኛ ታይም አውት ይሄን ያህል ጊዜ አሎትድ የሚያደርጉት ይሄን ያህል የሚወስኑት አድሚኒስትሬሽን ወይ ማናጀሮቹ ናቸው። ማናጀር ያልሆነው ሰውዬ ደግሞ ምን ያህል ሰዓት ታይም አውት አለው፣ በዛ ላይ ያንን መጠየቅ ይችላል። አፕሩቫል የሚመጣው ማናጀር ወይም ደግሞ የአድሚን ሮል ያላቸው ሰዎች ናቸው ማለት ነው፣ የአንድን ነገር አፕሩቭ የሚያደርጉት። በሁለት በኩል አሁን ይሄ የአፕሩቫል ኢንተርፌስ ነው። የቅድም ያየነው የሪኩዌስተርስ ሬጉላር ሰራተኞች የአመት ፍቃድ የሚጠይቁበት ፎርም ነው ማለት ነው። ሞር ኦር ሌስ ሁሉም ፎርሞች እንደዚህ ቱቲር ናቸው። እንግዲህ በክፍል 1 እና በክፍል 2 ከተራ ተማሪና የመምህራን ሰራተኛ ምዝገባ አንስቶ ፕሮጀክት፣ አሴት ማኔጅመንት፣ ሌሎቹንም የመማር ማስተማሩን ሂደት ሊደግፍ ይችላል የሚለውን ነገር ሁሉ ያካተተ ኢንተርፌስ ነው። ምንም እንኳን ሙሉ ለሙሉ ሁሉም አለ ባይባልም ስቲል የሚፈለግ ነገር ካለም ስኬለብል ነው፣ መጨመር ይቻላል። ኢዝሊ ካስተማይዘብል ነው። ለየትኛውም ትምህርት ቤት ያላቸውን ዳታቤዝ አሁን ይህንን አፕሊኬሽን አዳፕት ለማድረግ ቢፈልጉ እንደዚህ ኤክሴል ስፕሬድሺት በዚህ መልክ ያዘጋጁታል። ተማሪ ስም ምናምን አይዲ አውቶማቲክሊ ነው ሲስተሙ ጀነሬት ራሱ የመምህራንም ሆነ የተማሪዎችን አውቶማቲክሊ ጀነሬት ያደርጋል። ያንን ያላችሁን ኤክሴል ኢምፖርት ማድረግ ይቻላል ማለት ነው። እያንዳንዱን ተማሪ እንደገና አሁን ቁጭ ብሎ በማዝገብ አያስፈልግም። ያ ኢምፖርት ኤክስፖርት ኦልሬዲ ኢምቤድድ ነው በዚህ ሲስተም ውስጥ ማለት ነው። እንግዲህ ሞር ኦር ሌስ የተማሪ የአንድ ትምህርት ቤት ዳታቤዝ ይህንን ይመስላል። ሌላ ተጨማሪ ነገር ካለ ፊድባክ እንቀበላለን። አዳፕት የምታደርጉ ኮንታክት አስ። ኦልራይት ታንክ ዩ።